የአፍሪካው ዚኮሞ መጽሔት በአራተኛው እትሙ ቬሮኒካ አዳነን በፊት ገጹ ላይ ይዟት ወጥቷል። ይህ መጽሔት ከታዋቂው የዚኮሞ አፍሪካ እና የካሪቢያን ሽልማቶች ጋር የተሳሰረ የዚህ ድርጅት መጽሔት ሲሆን ይህ መጽሔት ታዲያ በሙዚቃ፣ በፊልም፣ በፋሽን፣ በፈጠራ ስራ እና በበጎ አድራጎት ላይ ያተኮረ በመላው አፍሪካ እና ካሪቢያን ያሉ ድንቅ ተሰጥኦዎችን ያሳያል እንዲሁም ያከብራል። ዚኮሞ ማለት በዛምቢያኛ ቼዋ ቋንቋ አመሰግናለሁ ማለት ሲሆን ይህም ለማህበረሰባቸው አስተዋጽኦ ለሚያደርጉ ሰዎች የምስጋና መግለጫን የሚያንጸባርቅ ነው። የአርቲስቶችን የህይወት ታሪክ ኢንስፓየር የሚያደርጉ ቃለ መጠይቆችን፣ የቀይ ምንጣፍ ሃይላይቶችን እንዲሁም የበጎ አድራጎት ስራዎችን ለአፍሪካ እና ለካሪቢያን ዲያስፖራዎች እንደ ድልድይ ሆኖ ያገለግላል። ቬሮኒካ በ2025 በሁለት ዘርፍ በዚህ አዋርድ ላይ አሸናፊ ሆናለች። የአመቱ ምርጥ ሴት አርቲስት እና የአመቱ ምርጥ ፐርፎርሚንግ አርቲስት በሚባሉ ሁለት ዘርፎች ላይ ማሸነፍ ችላለች። ታዲያ ይህ መጽሔት በግንቦት 2026 አራተኛ እትሙ ላይ በማይታመን ችሎታ እና ባለብዙ ሽልማት አሸናፊ፣ ባለማራኪ ድምጿ እና ቀልደኛ ትርኢቷ በወጣትነት እድሜዋ ሞገዶችን ፈጥራለች ሲል አሞካሽቷታል። ታዲያ ዛሬ ቬሮኒካ ለአድናቂዎቿ አንድ መልእክት አስተላልፋለች። ፋይናሊ በጣም ከትልቅ ኢንተርናሽናል አርቲስት ጋር ባለፈው ያልኳችሁን አዲስ ስራ እየሰራ ነው። ሲያልቅ ማን እንደሆነ ነግራችኋለሁ እና እየሄዳችሁ ቴንኪዩ ትልሉኛላችሁ። እሺ። ሌላው ደግሞ 1 አመት ከ8 ወር ሆኖኛል አዲስ ስራ ከለቀቅኩ። ሁሌ በየ6 ወር ነው አዳዲስ ስራዎችን የምለቅ የነበረው። አይነው ጠፍቻለሁ፣ ግን ስመጣ ደግሞ በሚያስደነግጥ በማትጠብቁኝ መንገድ እንደምመጣ ቃል ገባላችኋለሁ። እስከዛው መጠሪያዬ አልበሜን ተጋበዙልኝ ስትል ስለ አዲስ ስራዋ ፍንጭ ሰጥታለች። እንዲሁም ስለ ራሷ ትክክለኛ የፌስቡክ ፔጅም ይሄን ብላለች። እኔ ቬሪፋይድ ከሆነው ከ600,000 በላይ ተከታይ ባለው ከዚህ በታች ባስቀመጥኩላችሁ የፌስቡክ ፔጅ ውጪ ምንም አይነት የፌስቡክ አካውንት የለኝም። እባካችሁ በሌላ አካውንት በሚጻፍላችሁ መልእክት አትታለሉ ስትል ለአድናቂዎቿ መልእክቷን አስተላልፋለች። ሐሳባችሁን በኮሜንት ላይ ጻፉልኝ። አካውንታችንንም ፎሎ ማድረግ እንዳይረሳ።